ይህ ገዳም አባታችን ባለ ስድስት ክንፉ ጻድቁ ተክለ ሃይማኖት ለ12 ዓመታት ጸንተው የተጋደሉበት ብዙ መከራ የተቀበሉበት ክብር ይግባውና ከጌታችን እጅ ሲመተ ጵጵስና የተቀበሉበት ከሰማይ መስቀል የወረደበት ማርያን የተባሉ ካህናት ጣዖታትን በኃይለ እግዚአብሔር ድል አድርገው ያጠፉበት ንጉሥ ሞቶሎሜን ፍስሐ ጽዮን ብለው ያጠመቁበት የነ ሰማዕቱ አቡነ ጴጥሮስ የአባ መላኩ ወይም የብፁዕ ወቅዱስ አቡነ ተክለ ሃይማኖት ለፓትርያርክነት የበቁበትና የሌሎችን አይናማ ሊቃውንት ሊቃነ ጳጳሳት እንዲሁም አሁን ላይ የብፁዕ አባታችን አቡነ ይስሐቅ መገኛ ተአምራዊ ቦታ ነው። የማይደርቅ የቅዱሳን ፈለግ ያለው የአበው መነኮሳት ማረፊያ የሊቃውንት መናኸሪያ የአበው ሊቃነ ጳጳሳትና ፓትርያርክ መፍለቂያ ምንጭ መሆኑም ልዩ ያደርገዋል። እዚህ ወላይታ ሶዶ ላይ ሙስሊምና ክርስቲያኑ እኩል አባታችን ብለው የሚጠሯቸው ሆዳቸውን በሰንሰለት አስረው በእፍኝ ሽምብራ የኖሩ ባዶ እግራቸውን እየተራመዱ በርካታ ቤተክርስቲያን የተከሉ የአራዳ ሐምዛ መስጊድ ሲሰራ ገንዘብ አሰባስበው ያበረከቱ በአካባቢው ሕዝብ የሚጠሩበት የምንኩስና ስማቸው አባ መላኩ ብለን በፍቅርና በስስት የምንጠራቸው ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በ1980 ዓመተ ምህረት የመሰረተ ድንጋይ ሲያኖሩ እንደተናገሩት ይህ የአቡነ ተክለ ሃይማኖት ታላቅ ሕንጻ ኢትዮጵያውያን ልጆቼ ይሰሩታል ብለው በእምነት አስቀምጠው ከ37 ዓመታት ምጥ በኋላ የተወለደ ሕንጻ መሆኑ ለየት ያደርገዋል። የተከበራችሁ ይህንን ታሪካዊ ቀን ለማክበር ከውጭም ከሀገር ውስጥም የመጣችሁ እንግዶች፣ የተከበራችሁ የከተማችን ነዋሪዎች የሆናችሁ ምእመናንና ምእመናት፣ በቅድሚያ እንኳን ሁላችንንም በያለንበት በሰላምና ጤና ጠብቆ ቸሮ አምላካችን ለዚች በናፍቆትና በጉጉት ስንጠብቃት ለነበረች ታሪካዊም ለሆነችው ለጻድቁ አባታችን አቡነ ተክለ ሃይማኖት ሕንጻ ቤተክርስቲያን ምረቃ በዓል በሰላም አደረሳችሁ አደረሰን ለማለት ወዳለሁ። ይህ ዛሬ የምናስመርቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ አህጉረ ስብከት የወላይታ ሶዶ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ሌሎች ከዚህ በፊት ካስመረቅናቸው ለየት የሚያደርጉት ታሪካዊ ሁኔታዎች አሉት። ለአብነት የሁላችን አባት የነበሩት እዚህ ወላይታ ሶዶ ላይ ሙስሊምና ክርስቲያኑ እኩል አባታችን ብለው የሚጠሯቸው ሆዳቸውን በሰንሰለት አስረው በእፍኝ ሽምብራ የኖሩ ባዶ እግራቸውን እየተራመዱ በርካታ ቤተክርስቲያን የተከሉ የአራዳ ሐምዛ መስጊድ ሲሰራ ገንዘብ አሰባስበው ያበረከቱ በአካባቢው ሕዝብ የሚጠሩበት የምንኩስና ስማቸው አባ መላኩ ብለን በፍቅርና በስስት የምንጠራቸው ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በ1980 ዓመተ ምህረት የመሰረተ ድንጋይ ሲያኖሩ እንደተናገሩት ይህ የአቡነ ተክለ ሃይማኖት ታላቅ ሕንጻ ኢትዮጵያውያን ልጆቼ ይሰሩታል ብለው በእምነት አስቀምጠው ከ37 ዓመታት ምጥ በኋላ የተወለደ ሕንጻ መሆኑ ለየት ያደርገዋል። ጥንታዊና ታሪካዊ የሆነው የወላይታ ሶዶ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ከተመሰረተ 800 ዓመታት በላይ ያስቆጠረና የማይደርቅ የቅዱሳን ፈለግ ያለው የአበው መነኮሳት ማረፊያ የሊቃውንት መናኸሪያ የአበው ሊቃነ ጳጳሳትና ፓትርያርክ መፍለቂያ ምንጭ መሆኑም ልዩ ያደርገዋል። ይህም ብቻ አይደለም። ይህ ገዳም አባታችን ባለ ስድስት ክንፉ ጻድቁ ተክለ ሃይማኖት ለ12 ዓመታት ጸንተው የተጋደሉበት ብዙ መከራ የተቀበሉበት ክብር ይግባውና ከጌታችን እጅ ሲመተ ጵጵስና የተቀበሉበት ከሰማይ መስቀል የወረደበት ማርያን የተባሉ ካህናት ጣዖታትን በኃይለ እግዚአብሔር ድል አድርገው ያጠፉበት ንጉሥ ሞቶሎሜን ፍስሐ ጽዮን ብለው ያጠመቁበት
የእነ ሰማዕቱ አቡነ ጴጥሮስ፣ የአባ መላኩ ወይም የብፁዕ ወቅዱስ አቡነ ተክለ ሃይማኖት ለፓትርያርክነት የበቁበትና የሌሎችን አይናማ ሊቃውንት ሊቃነ ጳጳሳት እንዲሁም አሁን ላይ የብፁዕ አባታችን አቡነ ይስሐቅ መገኛ ተአምራዊ ቦታ ነው። ብፁዕ አባታችን አቡነ ተክለ ሃይማኖት ከ1926 ዓመተ ምህረት ጀምሮ በዚህ ገዳም አድርገው በቀድሞ ወላይታ አውራጃ በሚገኙ 7 ወረዳዎች በአሁኑ አጠራር በወላይታ ዞን ውስጥ በሙሉ እየተዘዋወሩ ሲያስተምሩ ከ3000 በላይ አሳምነው እንዳስጠመቁ ይነገራል። ይህ ብቻ ሳይሆን በሁሉም ወረዳዎች 65 ያህል አብያተ ክርስቲያናትን አሰርተዋል። ልጆቻቸው መንፈሳዊና ዘመናዊ የቀለም ትምህርት የሚማሩባቸው 24 ትምህርት ቤቶችን ከዚህ ገዳም በስተጀርባ ባለው ወንዝ ባሻገር 11 የአቅመ ደካማ ነዳያን ቤት በማሰራት ምግብ፣ ልብስና መጠለያ እንዲያገኙ በምንኩስና ዘመናቸው መፈጸማቸው ገዳሙን ልዩ ያደርገዋል። በዚህ ታሪካዊ ቀን እዚህ የተሰበሰባችሁ ከሀገር ውስጥም ሆነ ከውጭ ሀገራት የመጣችሁ እንግዶች፣ የከተማችን ነዋሪዎች፣ ለዚህ ህንፃ ቤተክርስቲያን ግንባታ አሻራችሁን ያሳረፋችሁ ሁሉ ከመንፈሳዊ በረከቱ በተጨማሪ በከተማችን የቱሪዝም ዘርፍ እድገት ከዚህ ህንፃ ቤተክርስቲያን የተነሳ ወደ ላቀ ደረጃ ከፍ እንዲል ስላደረጋችሁ በራሴና በከተማ አስተዳደሩ ስም በታላቅ አክብሮት ላመሰግናችሁ እወዳለሁ። በመጨረሻም ከተማ አስተዳደራችን እንደ ሁል ጊዜው የቤተ ክርስቲያኒቱ የልማት ስራና የሰላም አስተምሮት የምናደርገው ድጋፍ አጠናክረን እንደምንቀጥል ላረጋግጥላችሁም እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ወስብሐት ለእግዚአብሔር።